አርሰናል በቀጣዩ ዓመት 4 ቦታዎች ላይ ተጫዋች እንደሚያስፈርም አስታውቋል። 4 ያው እንግዲህ ገንዘቡም መጥቷል። አርሰናል በጣም ከፍተኛ ገንዘብ ነው በእንግሊዝ ፕሪሚየር ሊግ ሻምፒዮንነቱ በሻምፒዮንስ ሊግ ፍጻሜ በመድረሱ እንደዚሁም ዓለም ላይ ባለው ተቀባይነት የስፖንሰሮች በገፍ መምጣት የአርሰናልን ገቢ በከፍተኛ ሁኔታ ጨምሮታል እና 4 ቦታዎች ላይ እናጠናክራለን ብለዋል። የመጀመሪያው ግራ መስመር ላይ ያለው ነው። እንደ ጁኒየር ክሩፒ፣ ራፋኤል ሊያኦ፣ አንቶኒ ጎርደን የመሳሰሉ ተጫዋቾች እዛ ቦታ ላይ ታሽተዋል። ለጋብሪኤል ማርቲኔሊ እና ለትሮሳርድ አማራጭ የሚሆኑ ወይም ከነሁለቱ አንዱን አሰናብቶ በእነሱ ለመተካት ጥራት ያለው የግራ መስመር አጥቂ በሳካ ደረጃ ቀኙን ሳካ በያዘው ልክ ግራውንም ሊያጠናክር የሚችል ተጫዋች ማለት ነው። ሌላው የጋብሪኤል ጀሱስ ምትክ የሚሆን 9 ቁጥር ተጫዋች እንደ ጁሊያን አልቫሬዝ፣ ቪክቶር ኦስሜን አይነት ተጫዋቾችን አርሰናሎች እያሰቡ ነው። አማካይ መስመር ላይ መስት ነው ተብሏል። ሳንድሮ ቶናሊ፣ ብሩኖ ጊማሬዥ፣ ኬናን ይልዲዝ ያን በርካታ አማካዮችን ጠቅሳለን። ከነዚህ ውስጥ አንዱን አርሰናል ለማስፈረም ምናልባት ሳንድሮ ቶናሊ ሊያስፈርም ይችላል ተብሎ ይገመታል። ከዛ ቀይ መስመር ላይ ቲኖ ሊቭራሜንቶን የቤንጃሚን ዋይት ምትክ ለማድረግ